ደህና ዋልሽ? እንዴት ዋልሽ? የማደናው ይያለሁ ገበያውን እንጀታ ጉድ እኮ ነው። ገበያው ምን ሆነ? ለገዛ ያሰብኩትን ዕቃና ይዤ የወጣሁት ገንዘብ ፍጹም አይገናኝም። ታዲያ ለልጃችንም እንደግሰው ድግስ ባይሆን እንደው ከሱ ነገር ያሳሰበኝ እዚህ መታ የምታሳልፋቸው 30 ቀናቶች እንዴት እንደጨነቁኝ። ምን ማለት ነው? ምን ማለት አለው? ከአዳሪ ትምህርት ቤቱ በላይ እዚህ ቤት ስትመጣ ልንከባከባት ይገባል ብለ የምትለው ህግ ነው። እሱማ ለለካ እንደ ነገሩ እንለፈው ብለን ብንል እንኳን ከልጅነቷ ጀምሮ ያሳለፈችውን ክብካቤ ሲቀንስባት እኔ እንጃ። ስለዚህማ እናቷ ስትሞት ለሷ ብላን ያስቀመጠችው ብለ የምትለን ገንዘብ አለ አይደል? እሱ ላይ ጨመር አድርግልኝና እኔም ቤቴን ፋፋ አድርጌ ደመቅመቅ አድርጌ ልቀበላት። እሱ አይሆንም ማለት ምን ማለት ነው? አይሆንም ምን እንጃ። ግራ አታጋባኝ እንጂ ከልጅነቷ ጀምሮ የለመደችውን ክብካቤ እኮ ሲቀንስባት እጇን የምትቀሰረው እኔ ላይ ነው። ለምን? ያ እንጀራ እናቷ ነኛ ኮሽ ባለ ቁጥር። እንጀራ እናት መሆንሽን በምን ታውቃለች? እኔ ካልነገርኳት፣ አንቺ ካልነገርሻት። በዛ ላይ ደግሞ እኮ እናት ማንቱን ምን ትሁን በማትለይበት እድሜ ላይ ነው አምጥቼ እኮ በእጅሽ በቅፍሽ አስገባዋት። ቢሆንም የሚባል ነገር የለም። ማን ነው ዮናስም ቢሆን እኮ እሷን ከማምጣቴ በፊት በራሱ ማስሮሩ ነበረ። አዎ ስለዚህ እሱ ማያውቅ ማለት ነው አይደለም። ይኸውልሽ ምን መሰለሽ ዮኒ ዛሬም ከነ ድንግል ነው የመጣው ልትለኝ ነው? አዎና እና ምን ይጠበስ? ዮኒ ዛሬም ከነ ድንግል ነው የመጣው እንዳትለኝ። እኔ እንጃ ዲስኩ ምን እንደሆንኩ ለራሱ ምንም ማቀው ነገር የለኝም። አንተ ያማሃል እንዴ? ያን ሁሉ ገንዘብ ፈሰስ አድርጌ ጋብዣ አሳመኝልህ አስገብተ ማድረግ ምኑ ነው የከበደ? ኧረ አለ። ቆይ ግን አንተ ነገርዩ የለ? እኔ እንጃ ዲስኩ የብቻዬን ስሆን ከነ ሙሉ ስሜቱ አለው። ይህ ወንዳ ወንድነቴ ለራሱ ይፈታተነኛል። ነገር ግን ከሴቶች ጋር ስቀር ምን እንደሚነካኝ አላውቅም። አሁን ገባኝ። ምኑ ገባ? የሆነ ትንሽዬ የጤና እክል ወይ ይኖርብሃል ወይ አይምሮህን ማሳመን አቅቶሃል ማለት ነው። ማለት አይምሮ ምን ሆነ? ይኸውልህ የኛ ቀን እንደ መንግስት የተከለከለ ነው። እድሜ ደርሶ ከሴት ጋር እስክተኛ ድረስ ሁሉም ነገር ያስፈራል። የእድሜ ጉዳይ ሆኖ ከፍ እያልክ ስትመጣ ፍላጎቱም ይኖራል። ያኔ ደግሞ በቃ አይምሮ ጨዋታ አይደለ ታደርገዋለህ። እና በሽታው የለብኝም ማለት ነው? አዎ 90% የጤና እክል አይደለም። ያው በብዛት የአይምሮ ጨዋታ ስለሆነ ብዙ ወንዶች ጋር የሚያጋጥማል። ግን ማለት ነው ልክ ሴክስ ስትጀምር ሰራተኛ፣ አሰሪ፣ እናት ብሎ ነገር የለም። ያገኘውን መጨመር ነው። ልክ እንደኔ ማለት ነው። ቆይ ዲስኮ አንተ የመጀመሪያ እንዴት ነበር? እሱን ልንገርህ ትንሽ ከማስታወስ። ድሮ ማዘር ጩጬ እያለሁ ስራ ቢዚ ያደርጋት ነበር። ከዛ ወስደ ጎረቤት ጋር ነበር የምታስቀምጠኝ። አቤት እንክብካቤ! ከምግብ እስከ ጽዳት ፋርጋ ነበር የምትይዘኝ። ምን አለ ዛሬ ሆኖ ማዘርም ቢዚ ሆና እኔን እዛው አረገችኝ እያልኩኝ ይኸው የዛኔ መነካካት ጀመርኩኝ። አሁን ላይ ምንም ነው የማልመርጠው። ሰራተኛ ነሽ፣ አሰሪ ነሽ። እንደውም እውነቱን ልንገርህ በአሁኑ ስትመጣ የተወለደችው ከሌላ ሴት መሆኗን እኔም የእንጀራ እናት መሆኔ እነግራታለሁ። ቆይ አሁን መንገር ምን አስፈለገሽ? እድሜዋ ደርሷል። በቃ ማወቅ አለባት። እሷም እናቴ ብላ አምና አንቺም ልጄ ብለሽ አምነሽ ይኖራችሁ በሰላም ይኖራችሁ አይደል? ለምን ትነግሪያታለሽ? በቃ አትንገሪያት። እስከ መቼ? ለነገሩ እንደዚህ ካመረርሽ በቃ አንዱ ለቀስኝና የሆነ እውነት ነግርሻለሁ። የምን እውነት? ስለሷ ስለ ልጃችን ያለው እውነት። ቶማስ አንድ ሁለት ቀን የምትለውን ነገር ተወኝና እሷን መታዘ የምትቆየውን 30 ቀን ድግሱንም ምኑንም ላዘጋ። እንደምን ዋልክ? እንዴት ዋልክ? መጣ እንዴ? ምን ነው በዛው ምቀር መስሎ ነበር ነው? አይ እንደለመድከው ታመሻለህ ብዬ ነበር። ለማንኛውም ከሁለት ቀን በኋላ እህትህ ከአዳሪ ትምህርት ቤት ትመጣለች። እና
እንደለመዳችሁት መኝታዬን አስጥላችሁ ልታሰድዱኝ ነው እንዴ? አዎ ያው እንደተለመደው ማለት ነው። አባቢ እንደተለመደው አትበለኝ። እኔ የለመድኩት ከእህቴ ጋር መተኛት ነው። ቆይሽ ዛሬ ምን ተገኘና ነው? ትሰማኛለህ? ሁለታችሁም ትልልቅ ሰዎች ሆናችኋል። በተለይ ደግሞ የመኝታ ቤት ነፃነት የሚያስፈልገው እድሜ ላይ ደርሳችኋል። ምን አንድ ሁለት ጊዜ መኝታ ቤት ለቀህላት ታውቅ የለ እንዴ? አዎ ለቅቄላታለሁ፣ ግን ምን እንደሆነ አላውቅም። ከመኝታ ቤት የተለይቼ ካደርኩኝ በቃ እንቅልፍ አይወስደኝም። አንተ ልጅ ለብቻ መተኛት ልመድ። ትልቅ ሰው እኮ ነህ። እና ቦንስ እንዴ? እኔስ ልጃችሁ አይደለም እንዴ? አበዛችሁ። ድንግሉ ትላንትና ባመለጠ የድንግልና መውጫ ተጸጽተ ነው? እንዳታስብ፣ እኔ ወንድምህ እያለሁ የሚከፈለውን መስዋዕትነት ነው የምንከፍለው። ቆይ አንተ ለምንድን ነው ይሄንን ሁሉ መስዋዕትነት መክፈል የፈለግከው? ያው የፍቅርን ስሜት አይተህ እንድትረዳው ብዬ ነው። ለእኔ ብለህ ነው ወይንስ እህቴን ለማግኘት? ምን ነው ሊድሯት ነው እንዴ? ቆይሽ እና ታዲያ ቤተሰቦቼ እኮ ለእኔ ያላቸውን ነገር በሙሉ ትተውታል። ሁሉ ነገራቸውን ለእሷ ነው የሚያደርጉት እኮ። ይኸውልህ እሷ በመጣች ቁጥር ቤተሰብ ፊት የሚነሳ ከሆነ እኔ ከዛ ጭንቅ ላውጣህ እኮ ነው እያልኩ ያለሁት። እሱማ እንዴት በገላገለኝ መሰለ። ይኸውልህ አዳምጠኝ። አዳሪ ትምህርት ቤት የሚማሩ ሴቶች እድሜያቸውን ለወንድ ሲፈልግ አያገኙም። ይሄ ማለት ደግሞ ማለት ልክ እንደ ነጭ ወረቀት ንጥጥ ያሉ ናቸው። አሁን ለእኔ እንደዚህ ብለህ የምንነግረኝ ነገሮች ለእነሱ የምንነግራቸው ጭራሽ ነው የማይገባቸው። ይኸውልህ ለአንድ ወር ረፍት ብላ ወደ ቤት ስትመጣ ሙሉ ነገራቸውን ለእሷ ነው የሚያደርጉት። ፍቅራቸውን፣ እንክብካቤያቸውን ጠቅላላ ለእሷ ነው የሚያሽቋልጡት። እኔ እንዳለው እንኳን ይረሱታል። ማለቴ ያው አንተ እንደኔ በወንድነት ስሜት አታቸውም ብዬ ነው። ግን እኮ አንድ መፍትሄ አለኝ። የሆነች መድኃኒት አለች። ምንድን ነው እሱ? የት ነው የሚገኘው? ይኸውልህ የዛሬ 2 ዓመት ልክ እንዳንተ ነበርኩ። እንደዚህ ሄድኩኝ፣ ያችን መድኃኒት ተጠቀምኩ። ከዛ በኋላ ነው ይኸው ኮርማውኝ ቁጭ ያልኩት። እና ስጠኛ። ቆይ ምን እያልከኝ ነው? ይልሽ በቃ ልሽ እውነቱን ልንገርሽ፣ ቤተልሔም የኔም ልጅ አይደለችም። እና ከልጅህ በላይ ተንከባክበን እንድናሳድጋት ያስገደድከን ለምንድን ነው? ያው አንቺ በሰራተኝነት ገብተሽም አይደል ባለቤት የሆንሽው። ብዙም ማታውቂያቸው ነገሮች አሉ። ይልሽ ወንዱ ልጅም የኔ ልጅ አይደለም። አዎ በአጋጣሚ በነገሮች አጋጣሚ ነው እሱ ምን ጋር የሆነው። ስለሱ እንኳን ሌላ ጊዜ እነግርሻለሁ። ባጭሩ ነው መውለድ አልችልም። አዎ እና ስለሱ አልጨርስልሽ። የሷ የእውነት ወላጅ አባት ሁን ተብዬ ተመርጬ ነው እንኩት። ማን ነው የመረጠ? የሚመለከተው አካል የመንግስት አካል ነው። ጉድ ሳይሰማ መስከረም አይጠባም አሉ። እሺ አዎ እንጂ ቤተልሔም እናትም አባትም የሌላት ልጅ ነች። እና ይኸውልሽ ለመንግስት አስተዋጽኦ ያደረጉ ቤተሰብ ልጆች እንደዚህ አሰባስቦ የሚያሳድግ ድርጅት ነው። ስለሱ እንኳን ጫፍጫፉን ሰምቻለሁ። አዎ ታዲያ እነዚህ ልጆች አድገው ለቁም ነገር እስኪደርሱ ድረስ የወላጅ ፍቅር ያስፈልጋቸዋል ተብሎ ለሁሉም ወላጅ ቤተሰብ ተመርጦላቸዋል። ለቤተልሔም ደግሞ የተመረጥኩት እኔ ነኝ። እሺ ይሁን፣ ግን ቆይ አሁን አንተ እሷን ለማሳደግ ይኸውልሽ ጠቀም ያለ ብር ይከፍሉኛል። በጡረታ ማገኘውና ተሯጭ የምሰራው ስራ አለ ከሱ በላይ የሆነ ብር ነው የሚከፍሉኝ። እሱም ብር እኮ ነው ይኸውልሽ እናቷ የሞተች እናቷ ያስቀመጠችላት ብዬ አወጣ የነበረው። ቆይ ታዲያ ይሄን ነገር ለኔ የምትነግረኝ ለምንድን ነው? በምን እንደሆነ አላውቅም። ይሄ ማሳደጊያ ድርጅት በቅርብ ቀን ሊዘጋ ነው። ጉድ ፈላ። አዎ እና አዎ እሱ ተዘጋ ማለት የሚሰጡኝ ብር ይቀራል ማለት ነው። ይሄ ብር ቀረ ማለት እንዴት ነው እሷን እናሳድጋት? አንድ ዘዴ መፍጠር አለብን። ወይ የሷ የሆነ የቅርብ ሰው ቢሆን ፈልገን መስጠት አለብን እንጂ አሁን በእኛ በዚህ በጡረታ ብርና በዚህች እንደዚህ ተሯሩጬ በስንት መከራ በማገኛት ብር ልናኖራት አንችልም። በዚህ ላይ ደግሞ እንዴት አንቀባረን ያኖርናት እንዴ? አይደለም አንቀባረን ለመኖር እኮ በቀላሉ ለማኖርማ አሁን ይከብደናል። ይሄን እንድታስብበት ነው የምነግርሽ።
ነሽ? አለሁ። ወይ ቢቢ አደግሽ? ወይ ነይ ግቡ። ምነው ወንድሜ? ምነው ሶፋ ላይ? አይ ምንም ማለቴ ሶፋ ላይ መኝታ ቤቱ አልተመቸም? አው አልተመቸኝም። ትንሽ እንቅልፍ አልወስድ እያለኝ በጣም ነው የተቸገርኩት። እስከ ዛሬ የምተኛበት መኝታ ቤት አይደል እንዴ? ዛሬ ምን ተገኘ? አይ ሌላ ቦታ ነበር የምተኛው። የት ነበር የምተኛው? እውነቱን ተናገረ ብለሽ ለነማዘር ካላስቆጣሽኝ የምተኛው ሌላ ቦታ ነበረ እኮ። ታዲያ ምን ችግር አለው? እንደ በፊታችን ማለት አንቺ እንግዳ ሆነሽ ማለቴ ከአዳሪ ትምህርት ቤት ስትመለሽ ነው እንጂ እኔ የምተኛው ካንቺ ክፍል ነበር። ለምን? እድሜያችንን ጠቅሶ አሁን አድጋችኋል፣ ፕራይቬሲ ያስፈልጋችኋል ምናምን አለኝ። ችግር የለውም። አንተን የማይመች ከሆነ እኔ መኝታ ቤት መተኛት እንችላለን። የምርሽ ነው? የምሬ ነው። ግን አደራ እነማዘር እንዳይሰሙሽ። ማወቃቸው ይቀራል እንደ አንድ ቀን። አይ አያውቁም። ምክንያቱም እነሱ ከመነሳታቸው በፊት እኔ አንሶላይን ጠቅልዬ ወደ መኝታ ክፍሌ ወይም ደግሞ ወደ ሶፋ መተኛት እችላለሁ። እሺ በቃ ናው በልንተኛ። እሺ አጭሪው እንዴት ነህ? ዛሬ ደግሞ ነገሩ የተገላቢጦሽ ሆነ። እኔ እዚህ ብሰለሰላለሁ፣ አንተ እየተፍለቀለክ ትመጣለህ። የኔስ መፍለቅለቅ በግፍ የተነጠቅኩትን ምኝታዬን እድሜ ለእህቴ ፋዘርና ማዘር ሳያውቁ በእጄ በማስገባቴ እሱ ነው ደስተኛ ያደረገ። ቆይ አንተን ያብሰለሰለ ምንድን ነው? ያው የተፎን ቃሏ። እኔ እኮ እሷ በወር አንዴ ስትመጣ አንተም ካጠገቤ ስትሆን ነገሩ እንዴት ነው ል ነበር። ይኸውልህ እውነተኛ ፍቅር መገለጫው ይሄ ነው። ከምትወዳት ልጅ ጋር አጠገብ ነው። ለነገሩ ልክ ነህ። እኔም ሰላም እንዲፈጠር ነው የምፈልገው። አናገርከኝ አንተ ዮኒ? የተለየ ነገር የለውም። ብታወራ አንድ ታሪክ ብቻ ነው። ለነገሩ እህትህም ሆነ በጃት ምን አንተ? ይኸውልህ ስለሷ ሳወራ የምንላ ነገር እንዴት እንደማደርገው አውቅ ነበር። ኧረ እባክህ ባሎንስ እንዴ? ቆይ እንዴት ስለኔ ስታወራ? ይኸውልህ እቺ መድኃኒት ያዛት ደግሞ ለራስ እንዳትጠቀሙ፣ የሴት መድኃኒት ነች። ሰውዬ ዝም ብለህ አትቀበጣጥር። እህቴ ናት። አረ ምንም አይነት ጉዳት የለውም። በቃ የምጠጣው መጠጥ ላይ ትንሽዬ ጠብ አድርገህ በጥበጥ አድርገህ መስጠት ነው። ከዛ እሷም አንስታ ጭልጥ ታደርገዋለች። እሷም ለራሷ ሙድ ውስጥ ትገባለች። በቃ ከዛ አንቺም ከድንግልናሽ ነፃ ወጣሽ ብራዘር። እንዴት አደርሽ ማሚ? ምንድነው እንቅልፍ አስቸገረሽ እንዴ? ምን ሆነሽ ነው? እኔ እኮ እህቴ ስትቃዥ ሰምቼ እኮ ነው።
ከቤት ላይ መኝታ ቤት መተኛት መጀመርህን ካወቅኩኝ ትንሽ ቆይቻለሁ እኮ። የኔ መኝታ ቤት አልመቻለኝ። ምን እንደሆነ አላውቅም። እንቅልፍም አይወስደኝም። ቆይ ደግሞ አብሬያት ብተኛ ምን ችግር አለው? እንደልጅ ችግር አለው ማለት ምን ችግር አለው? ከልጅነታችን ጀምሮ አብረን ነው የምንተኛው። እህቴም አይደለች እንዴ? እህት አይደለችም። ተይ እንጂ ማሚ፣ አንቺ ባትወልጃትም እኮ አባቤ የወለዳት እህቴ ናት። እሱም አይወልዳትም ነው እኮ የምልህ። ማለት እስኪ ተወኝ። እኔም በቅርቡ ነው ይሄን ጉዴ የሰማሁት። ይኸውልህ አንተም እሷም ወንድምና እህት አይደላችሁ። ሁለታችሁም የተለያየ ቤተሰብ ነው ያላችሁ። እሷ አይወልዳችሁ እና እህቴ አይደለችም መሆኑ ነው እንግዲህ። መታጠቢያ ቤት ደርሼ ልምጣ? እሺ። መጣሽ? አዎ መጣ። እሺ። ዛሬ ማዘርና ፋዘር ስለሌሉ ፈታ እንላለን። እሺ? አዎ ደስ ብሎኛል። ተመችቶሻል ወይ ቤቲ? ሞቀሽ እንዴ? እንተኛ ቤቲ? እንተኛ እንተኛ? እንተኛ እንተኛ? እንተኛ። ደህና አደርክ? ደህና አደርሽ ቤትዬ? ቤትዬ ማለቴ እህቴ። ማታም እንደተፈጠረ ልትነግረኝ ትችላለህ? አይ ምንም የተፈጠረ ነገር የለም። ያው ወይን ጠጣን፣ ከዛ ሰከርሽ፣ ከዛ ተኛሽ። ሌላ ምንም ነገር የለም። ነይ ቁጭ በይሽ። ሰክረሽ ማለትም ስነሳ እኮ ሙሉ ራቁቴን ነው ራሴን ያገኘሁት። ምን እያልከኝ ነው? አይ ምንም የተለየ ነገር የለም። እሺ አሁን ምግብ ነገር ላዘጋጅ? አይ ምንም ችግር የለውም። የተፈጠረው እንድትነግረኝ ፈልጌ ነው። ስነሳ ራቁቴን ነበርኩኝ እኮ። ምን እንደተፈጠረ ትነግረኛለህ? ምግብ ነገር ላዘጋጅ ለአንጎበሩ? የምን አንጎበር? ማለቴ ትንሽ ሰክረሽ ስለነበር። ምንድነው የተፈጠረው? የተፈጠረው ልትነግረኝ ትችላለህ? የታባቱ ጠፍቶ ሰላቢ፣ የታባቱ ሄደ ደግሞ ሰላቢ ዛሬ። አይ እንሰልኩ አይሰራ። እናቱ
አባቱ በቤት የሉ። መድኃኒቱ እንዴ? ኧረ እህቱ ላይ ሊጠቀመው ነው።